በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን ውድ የቤተ ክርስቲያን ልጆች፣ የቪዲዮቻችን ተከታዮች እንኳን ለታላቁ የዐቢይ ጾም 5ኛ ሳምንት ለደብረ ዘይት በሰላም አደረሳችሁ። ይህ ሳምንት በቤተ ክርስቲያናችን ትልቅ ስፍራ የሚሰጠው የጾሙ እኩሌታ ተሻግረን ወደ ደህንነታችን ምስጢር የምንቀርብበት ልዩ ወቅት ነው። ዛሬ በዚህ ቪዲዮ ስለ ደብረ ዘይት ታሪካዊ አመጣጥ፣ በመጽሐፍ ቅዱስ ስላለው ስፍራና ስለ ክርስቶስ ዳግም ምጽአት በሰፊው እንናገራለን። እስከ መጨረሻው አብራችሁን ቆዩ። በከመ ምሕረት ከአምላክነ ወአኮ በከመ አብሳነ። ደብረ ዘይት የሚለው ቃል በቀጥታ ስተረጎም የወይራ ተራራ ማለት ነው። ይህ ተራራ ከኢየሩሳሌም በስተ ምስራቅ የሚገኝ ሲሆን በክርስትና ታሪክ ውስጥ እጅግ ብዙ ታላላቅ ታምራት የተከናወነበት ቦታ ነው። በብሉይ ኪዳንም ሆነ በአዲስ ኪዳን ስሙ በተደጋጋሚ ይነሳል። ወይራ በቤተ ክርስቲያን የሰላም የጸጋና የብርሃን ምሳሌ ነው። ጌታችን በዚህ ተራራ ላይ ማስተማሩ ዓለም በወንጌል ብርሃን ሊያበራ የመጣ መሆኑን ያሳያል። ይህ ሳምንት ደብረ ዘይት የተባለበትም ዋና ምክንያት ጌታችን በዚህ ተራራ ላይ ሆኖ ስለ ዓለም ፍጻሜና ስለ ዳግም ምጽአቱ ያስተማረበት ትምህርት ስለሚታሰብ ነው። ወአኮ በከመ አብሳነ። በደብረ ዘይት ስር ጌቴሰማኒ የምትባል ስፍራ አለች። ጌታችንና መድኃኒታችን ኢየሱስ ክርስቶስ ከመሰቀሉ በፊት በዚያ የጸለየው ጸሎት ለሰው ልጅ ታላቅ ትምህርት አለው። የሥጋ ድካምና የመንፈስ ጥንካሬ። ጌታችን እንደ ሰውነቱ መከራውን እያሰበ ተጨነቀ፣ ነፍሴ እስከ ሞት ድረስ አዘነች ብሏልና። ይህ የሚያሳየው ክርስቶስ ፍጹም ሰው መሆኑን ነው። አባቴ ሆይ ቢቻልስ ይህች ጽዋ ከኔ ትለፍ፣ ነገር ግን አንተ እንደምትወድ ይሁን እንጂ እኔ እንደምወድ አይሁን። ማቴዎስ ምዕራፍ 26 ቁጥር 39። እኛም በፈተና ወቅት መጸለይ እንዳለብን፣ ነገር ግን ሁል ጊዜ የፈጣሪ ፈቃድ እንዲፈጸም መመኘት እንደሚገባን ያስተምረናል። ጌታችን ኢየሱስ ክርስቶስ በዚያ የፈሰሰው ላቡ እንደ ደም ነጠብጣብ ወደ መሬት ይወርድ ነበር። ይህ ለሰው ልጅ ፍቅር የከፈለ ዋጋ መጀመሪያ ነው። ማንነቴ ባዶ በቃል ያልታሸ። የደብረ ዘይት ሳምንት ዋናው መልእክት ንቁ የሚል ነው። ደቀ መዛሙርቱ በደብረ ዘይት ተራራ ሳሉ የመምጣትና የዓለም ፍጻሜ ምልክቱ ምንድነው ብሎ ጠየቁት። ጌታችንም እንዲህ በማለት መለሰላቸው። ሐሰተኛ ክርስቶሶች መነሳት፣ እኔ ክርስቶስ ነኝ የሚሉ ብዙዎች ይመጣሉ። የፍቅር መቀዝቀዝ ከአመፅ ብዛት የተነሳ የብዙዎች ፍቅር ትቀዘቅዛለች። የወንጌል መስፋፋት ለሕዝቡ ሁሉ ምስክር እንዲሆን ይህ መንግሥተ ወንጌል በዓለም ሁሉ ይሰበካል። ደብረ ዘይት ስንል ሞትንና ፍርድን ብቻ ሳይሆን አማኝ ክርስቲያኖች ከጌታቸው ጋር የሚገናኙበትን የደስታ ቀን ጭምር የምናስብበት ነው። ስለዚህ ቤታችሁን አዘጋጁ የሚል ጥሪ የሚተላለፍበት ሳምንት ነው። መጎብኘቷን ወራት እንባህና። አሁን ካሳለፍነው ታሪክ ለዕለት ተዕለት ሕይወታችን ምን እንውሰድ? ጌታችን ደቀ መዛሙርቱን ወደ ፈተና እንዳትገቡ ትጉና ጸልዩ ብሏቸዋል።
እኛም በዚህ የጾም ወቅት በስንፍና እንዳንያዝ መትጋት አለብን። ሕይወት ሁል ጊዜ እኛ እንደፈለግነው ላይሆን ይችላል። በዛ ሰዓት የእግዚአብሔር ፈቃድ ይሁን ማለት ትልቅ መንፈሳዊ ብስለት ነው። ደብረ ዘይት የፍርድ ቀን ማስታወሻ ነው። ጾማችን በንስሐ የታጀበ ቅምን የናቀና ፍቅርን የገነባ ሊሆን ይገባል። ውድ የተከበራችሁ ተመልካቾቻችን ደብረ ዘይት የተስፋ ሳምንት ነው። ጌታችን ለዓለም ሊፈርድ በክብር እንደሚመጣ ቃል የገባበት ነው። እኛም በጾማችን፣ በስግደታችን፣ በምጽዋታችን በረከቱን እንድንቀበል እግዚአብሔር ይርዳን። ይህ ሳምንት የሰላም፣ የፍቅር፣ የበረከት ሳምንት ይሁንላችሁ። የዛሬው ትምህርታችን ይህንን ይመስል ነበር። ቪዲዮውን ላይክ በማድረግ ለሌሎች እንዲደርስ አድርጉ። ሐሳብ አስተያየት ካላችሁ ወይም ያልተረዳችሁት ክፍል ካለ በኮመንት ላይ ጻፉልን። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰብ ይሁኑ። እግዚአብሔር ኢትዮጵያንና ሕዝቦቿን ይባርክ። ወስብሐት ለእግዚአብሔር።